በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ ሚስጥር በአማርኛ የገና ስብከት ምዕራፍ 1 የማይለያይ ሶስት የማይታይ የተሰወረ ሙሉ የማይጎድል የማይቆራረጥ የሃይማኖት ግንድ በምእመናን ልቦና አድሮ የሚኖር የበረከት መዝገብ በአንድነት የሚሰገድለት በአንድነትም የሚመሰገን በሆነ ወደ እርሱ የሚጸልየውንም የሚሰማ በእግዚአብሔር ስም በምድርና በሰማይ በባህርና በቀላያት ለእርሱም ምስጋና ይሁን ለዘላለሙ አሜን። ለምእመናን የሚነገር የሚስጥር መጽሐፍ ያላመኑት አይደለም። ምድር ተከፍታ እስክትውጣቸው ድረስ የሙሴ መሳፍንቱ ዳታንና አቤሮን ደስ አላሰኛቸውምና ከማዕጠንቶቻቸው ጋራም እሳት ውስጥ እስክትበላቸው ድረስ በቆሬ ልጆች ዓይን ፊት የተወደደ አይደለም። ውሾች በድኖቻቸውን እስኪበሉ አመንዝሮች በደማቸው እስኪታጠቡ ድረስ የነቢዩ የኤልያስ ተግሣጽ ለአክዓብና ለኤልዛቤል የሚያስጸይፍ ሆነባቸው። የሚክያስን ትንቢት ዳግመኛ ልቡን አሳዝነው በሶርያ ፍላጻ ቆስሎ እስኪሞት ድረስ በሴዴቅያስ ትንቢት ታምኗልና። ጌታችንም ባለመድኃኒት ሆይ ራስህን አድን አሉት። ሁለተኛም በአጋንንት አለቃ አጋንንትን ያወጣቸዋል አሉት። ዳግመኛም ይህንን እንደዚህ በማን ሥልጣን ታደርጋለህ አሉት። እስከ ሞት አደረሱት። ለመስቀልም ችንካርን አሳልፈው ሰጡት። የጴጥሮስንም ትምህርቱን ተቃውሞ የሰማርያ መድኃኒተኛ በአሳቾች አጋንንት ኃይል ወደ አየር ወጣ። በንስጥሮስ ላይ ባደረ በመንፈስ ቅዱስ ኃይል ግን ከጠፈር ሰማይ ወደቀ። ጳውሎስንም ይህ ለፍላፊ ምን ይላል አሉት። እርሱም ራሱ ለአይሁድ የምንስት ለአሕዛብ የምንበድል ይመስላችኋልን? ለእኛ ለምናምን ግን የእግዚአብሔር ኃይል ነው አለ። ሰውስ ከብርሃን ጨለማን ይመርጣል፣ ኃጢአታቸው ይገለጣልና። ጌታችን በወንጌል ሥራው ክፉ የሆነ ሁሉ ብርሃንን ይጠላል እንዳለ፣ እኛ ግን የማይጨመርበትና የማይለያይን ሥላሴን እንሰብካለን። አብ ብርሃን እንደሆነ ወልድም ለሰው ሁሉ የሚያበራ ብርሃን ነው። ወልድ ብርሃን እንደሆነ መንፈስ ቅዱስም ፍጹም በሆነ አንድ ጸዳል ያለ ብርሃን ነው። አብ የማይዳሰስ እሳት እንደሆነ ወልድም የማይያዝ እሳት ነው። ወልድ የማይያዝ እሳት እንደሆነ መንፈስ ቅዱስም በሃይማኖት ሙቀት ቤተ ክርስቲያንን የሚያሞቃት እሳት ነው። አብ የማይታይ ኃይል እንደሆነ ወልድም ሰው በመሆኑ ካልሆነ በቀር የማይገለጥ ኃይል ነው። ወልድ የማይገለጥ ኃይል እንደሆነ መንፈስ ቅዱስም ከጥፋት ሰዎች መነሳሳት በኋላ የተነሳ እንዳትገለባበት ቤተ ክርስቲያንን የሚጠብቃት ኃይል ነው። አብ ፍጹም አምላክ እንደሆነ ወልድም ፍጹም አምላክ ነው። ወልድ ፍጹም አምላክ እንደሆነ መንፈስ ቅዱስም በአንድ ኅብረ መልክ ያለ ፍጹም አምላክ ነው። የዝንጉዎች ተግሣጽ እንናገር። ሰብሊያኖስ አብና ወልድ መንፈስ ቅዱስም አንድ ገጽ ናቸው አለ። እኛ ግን ሦስት ገጽ፣ አንድ ኅብረ መልክ፣ ሦስት አካል፣ አንድ አምላክ፣ ሦስት ስሞች፣ አንድ እግዚአብሔር እንላለን። አቡናሪዎስ አብና ወልድ መንፈስ ቅዱስም ለየራሳቸው ነው አለ። እኛ ግን አብና ወልድ መንፈስ ቅዱስም አንድ አምላክ፣ አንድ ኅብረ መልክ፣ አንዲት መንግሥት፣ አንዲት ፈቃድ ናቸው እንላለን። አርዮስ ክርስቶስ ፍጡር ነው አለ። እኛ ግን ፈጽሞ ያልተፈጠረ አባቱ አኗኗር የጎደልና የተለየ ያይደለ እንደሆነ እንናገራለን። ንስጥሮስ ወልድ የነቢያት አንዱ ነው፣ የእግዚአብሔር ልጅ በዮርዳኖስ ባደረበት ጊዜ በጸጋ አምላክ ሆነ አለ። እኛ ግን ከዘላለም እስከ ዘላለም በመለኮቱ ከአብ ጋር የተካከለ አምላክ ነው እንላለን።
ፎጢኖስ የእግዚአብሔር ልጅ ሕልውና ከማርያም ከተወለደ ወዲህ ነው፣ ከጥንት አይደለም ማለት። እኛ ግን ከዘመናት ከጊዜ ከሰዓትና ከዕለት አስቀድሞ ነበረ። በኋለኛው ዘመን እኛን ስለማዳን ያለ ወንድ ዘር ከቅድስት ድንግል ማርያም ተወለደ እንላለን። አርጌንስ ወልድ ከአብ ያንሳል አይተካከለውም፣ መንፈስ ቅዱስም ከወልድ ያንሳል እርሱንም ማየት አይቻለውም ማለት። እኛ ግን በሥላሴ ዘንድ በማዕረግን ማነስ መብለጥ የለም፣ በመለኮት አንድ ወገን ናቸው እንላለን። የመለኮት ቃል ሰው ወደ መሆን ተለወጠ የሚሉ አሉ። እኛ ግን ያለ ጭማሪ ተዋሃደ እንጂ መለኮታዊ ቃል ከባህሪው አልተለወጠም፣ ያለመለወጥ የተዋሃደ ሆነ እንላለን። የመንፈስ ቅዱስ መገኘት ከክርስቶስ ጥምቀት ወዲህ ነው የሚሉ አሉ። እኛ ግን ከዓለም አስቀድሞ እስከ ዘላለም ይኖራል እንላለን። ቢቱ ለኃጥአን ፍዳ ለመክፈል ለጻድቃንም በጎ ዋጋ ለመስጠት ወልድ ከአባቱ ተለይቶ ይመጣል አለ። እኛ ግን አብና ወልድ መንፈስ ቅዱስም በሕያዋንና በሙታን ሊፈርድ በአንድ አደባባይ በአንዲትም መወቃቀሻ ቦታ ይመጣሉ እንላለን። ጸረ ማርያም የሆኑ አንጢቆጶርማቴዎስ ማርያምን መድኃኒታችንን ከወለደች በኋላ ከዮሴፍ ጋር ተገናኝታለች ይላሉ። እኛ ግን ማርያም አምላክን የወለደች ናት፣ ከወለደችውም በኋላ ለዘላለም በድንግልና ኖራለች እንላለን። አውጣኪስ የክርስቶስ ሥጋ እንደኛ ሥጋ ደካማ አይደለም፣ መከራን አልተቀበለም ማለት። እኛ ግን የክርስቶስ ሥጋ ደመወዘ፣ ተራበ፣ ተጠማ፣ ታመመ፣ ሰው በመሆኑ ሞተ፣ ከብቻው ከኃጢአቶች በቀር የሰው ሕግ የቀረው የለም እንላለን። የህንድ ጳጳስ ሳዊሮስ፣ የእስክንድርያው ቴዎድሮስ የእግዚአብሔር ልጅ ያለ ፈቃዱ በግድ ሞተ ይላሉ። እኛ ግን በፈቃዱ መከራን ተቀበለ፣ በውዱም ሞተ፣ በመለኮቱም ኃይል ተነሳ እንላለን። ዳግመኛም አብሪዮስ የክርስቶስ ሰውነት ልብና ነፍስ የለውም፣ መለኮቱም ለልብና ነፍስ ፋንታው ሆነው አለ። እኛ ግን ነፍስ ነባቢት ልቦና ጠባያዊት አለው እንላለን። ዳግመኛም መለኮታዊ ጌትነት አምላካዊ ሁሉ ቻይ አለው። አፍቲኪስ የክርስቶስ ሥጋ ከሰማይ ወረደ አለ። እኛ ግን የክርስቶስ ሥጋ ነፍስም ከአዳም ባህሪ ብቻዋን ንጽሕት ድንግል ከምትሆን ከገሊላ ሴት ማርያም ያለ ወንድ ዘር የነሳው ነው እንላለን። መልክኒዮስ የክርስቶስ ሥጋ ምትሃት ነው፣ የሰው ልጅ ሥጋ አይደለም አለ። እኛ ግን የክርስቶስ ሰውነት ፍጹም የሚዳሰስ ሥጋ፣ የሥጋን አዳራሽ የሚያጸና አጥንት፣ በደም ስሮች ውስጥ የምትፈስ ደም፣ ሰውነትን የሚያጸሩ ጅማቶች፣ አናትን የሚሸፍር ጸጉርና ቅንድብ የማትታይ ነፍስ፣ የምታስተውል የምትናገር የሕይወት እስትንፋስ፣ የእጆቹና የእግሮቹ ቡቃያ አጥሮች አሉ እንላለን። አርሴክስ የተሰኙ መናፍቃን በነፍስና በሥጋ ወደ ሲኦል ወረደ ይላሉ። እኛ ግን መለኮታዊ ቃል ከብቻው ከነፍስ ጋር ወደ ሲኦል ወረደ፣ ሥጋ ግን ዮሴፍና ኒቆዲሞስ ከመስቀል አወረዱት፣ በበፍታም ገንዘው በመቃብር ውስጥ አኖሩት። እርሷ እስከ ትንሣኤው ድረስ ብቻዋን ያለ ነፍስ ቆየች። መለኮት ግን ከነፍሱ ጋር ነበረ፣ ከሥጋውም አልተለየም። በአብ ከዓለም አስቀድሞ እንደነበረ አኗኗሩ በአካል የተለየ ሆነ፣ በሁሉ ስፍራ በሁሉ ዘንድ ሞልቶ ይኖራልና። የሮሜ ሊቀ ጳጳስ ሊሆን ሥጋ ከመለኮት ያንሳል አለ። እኛ ግን ከአንድነት በኋላ የክርስቶስን ሥጋ ከመለኮቱ አያንስም እንላለን። የቄልቄዶን ማኅበርተኞች መለኮትና ሥጋ በሁለት መንገድ በሁለት ሥርዓት ናቸው አሉ። እኛ ግን ከቅድስት ድንግል ማርያም ሰው የሆነው አምላክ አንድ አካል አንድ ፈቃድ ነው እንላለን። አምሳሉን ወደ መስቀል አወጣ፣ የተቸነከረው እርሱ አይደለም የሚሉ አሉ። እኛ ግን ኢየሱስ ክርስቶስ ለብዙዎች መዳን በሊቀ ካህናት አገልጋይ ፊቱ ተጸፋ፣ በጲላጦስ ፊት በአደባባይ ተገረፈ፣ በብረቶችም ተቸነከረ፣ በለጊዮኖችም ጦር ተወጋ እንላለን። ዳግመኛም በአዳም ላይ እንደሆነው በሕፃናት አካል ውስጥ እግዚአብሔር እስትንፋስ እፍታ የሕይወት እስትንፋስን መቀበል እንደሚደረግ የሚናገሩ አሉ።
እኛ ግን የነፍስና የሥጋ መውጣት ከወንድ ጭን በመዋለጃ ዘር ወጥቶ በሴቲቱ ማኅፀን ይጸነሳል። ከእሷም በእግዚአብሔር ትእዛዝ የሚሆን የወንድና የሴት ፈቃድ የጠባይ መቀላቀል ይሆናል። ወንድም ቢሆን ሴትም ቢሆን ይሳላል እንላለን። ዳግመኛ አርጌንስ እግዚአብሔር አዳምንና ሔዋን ያለበሳቸው ቁርበት እኛ የምንመላለስበት በላያችን ላይ ያለ ሥጋ ነው፣ የቁርበትም ልብስ አይደለም አለ። እኛ ግን ሥጋስ ቀድሞኑ በተፈጠሩ ጊዜ አላቸው። እግዚአብሔር ያለበሳቸው ግን ቁርበት ልብስ ነው። ትእዛዙ ስላቃለሉ የነቀፋ ልብስ ነው እንላለን። ሰማየ ሰማያት የማይወስነው የእግዚአብሔር አራት ጎኖቿ ባነሱ በሰው ልጆች እጅ በተሰራች ቤተ ክርስቲያን ውስጥ እንዴት ያድራል የሚሉ አሉ። ሁለተኛም ኅብስት የክርስቶስን ሥጋ የሚስጥርንም ወይን ደሙ መሆን ይችላልን ይላሉ። እኛ ግን በጽርሐ አርያም ያለ አኗኗሩ ሳይጎድል ይቀድሳት ዘንድ የመለኮቱ ኃይል በቤተ ክርስቲያን ያድራል። ኅብስትም በመንፈስ ቅዱስ መውረድ በተቀደሰ ጊዜ ከልማዳዊ ኅብስትነት ሥጋው ወደ መሆን ይለወጣል፣ ወይንም ከልማዳዊ ወይንነት ደሙን ወደ መሆን ይለወጣል እንላለን። በወንጌል መምጣት ኦሪት እንደቀረች፣ በሐዋርያትም ስብከት የነቢያት ትንቢት እንደጠፋ፣ ሰንበትም ትንሣኤ በሆነባት በእሁድ እንደተሻረች የሚናገሩ አሉ። እኛ ግን ኦሪት በወንጌል ስብከት ከበረች፣ ነቢያትም በሐዋርያት ትምህርት ከፍ ከፍ አሉ፣ ዓለምን ከመፍጠር የማረፍ ሰንበትንም በዓለም አዳኝነት ትንሣኤ ዘውድ ተቀዳጀች እንላለን። ዳግመኛ ስለ ማርያም ስለ መስቀል የሚክዱ በጆሮአችን የገባ ወሬ አለ። እኩሌቶቹ የወለደችውን ማርያም ከመስቀሉ ትበልጣለች ይላሉ። እኩሌቶቹ በሕማሙ ደም የተነከረ መስቀሉ ይበልጣል ይላሉ። እኛ ግን ማርያም አምላክን የወለደች እንደሆነች እናምናለን። መስቀሉም መለኮት የተዋህደው ትስብእትም ደም የተቀደሰ የብርሃን ማኅተም መሆኑን እናምናለን። ፊልጵያኖስ የመድኃኒታችን የክርስቶስ መለኮቱ ትስብእቱ ሁለት ገጽ ነው አለ። እኛ ግን የአምላካችን የመለኮቱ የትስብእቱ ባሕሪ በአንድ ገጽ በአንድ አካል ነው እንላለን። መቅዶኒዎስ መንፈስ ቅዱስ ፍጡር ነው፣ አብና ወልድ ግን የተካከሉ አንድ ናቸው አለ። እኛ ግን መንፈስ ቅዱስ ፈጽሞ ያልተፈጠረ ከአብና ከወልድ ያልተለየ ነው፣ አንድ ኅብረ መልክ ነው እንጂ የአብና የወልድ የመንፈስ ቅዱስን ባሕሪ አንድ ነው እንላለን። ሰዱቃውያን እንደነርሱ ያሉ ትንሣኤ ሙታን የለም ይላሉ። እኛ ግን ትንሣኤ ሙታንስ ስለ ኃጥአን ፍዳ ለጻድቃንም በጎ ዋጋ አለ እንላለን። አብና ወልድ መንፈስ ቅዱስም አንድ ገጽ ናቸው ያለ ሰባልዮስ እንወቅሰው ዘንድ ወደ ቀደመ ነገራችን እንመለስ። መጽሐፍት በየወገናቸው ስለ እርሱ የሚናገሩለት የሥላሴ አካል እንደምን አንድ ገጽ ይባላል? ከሁሉ በፊት የከበረች ኦሪት እግዚአብሔርም አለ ሰውን በአርአያችንና በምሳሌያችን እንፍጠር ትላለች። ለወልድ ለብቻዋ እንደሚገባ በአርአያና በምሳሌ አላለም። ሁለተኛም ለመንፈስ ቅዱስ ለብቻዋ እንደሚገባ በአርአያውና በምሳሌው አላለም። በአርአያችንና በምሳሌያችን አለ እንጂ የሰው ልጅ በእግዚአብሔር አርአያ እንደተፈጠረ ወቅ። ሁለተኛም የሥላሴን መልክ ወቅ። ዳዊት አቤቱ ፊትህን እሻለሁ አለ። የአብን አስቀደመ፣ ፊትህን ፈለግሁ ብሎ የወልድን አስከተለ። ፊትህን ከአገልጋይህ አትመልስ ብሎ ሦስተኛ የመንፈስ ቅዱስን ተናገረ። እነሆ ነቢይ የሥላሴን መልክ ለመፈለግ ተጋ። አንድ ገጽ ብሎ የሚያስተምር ያልተጠመቀ ያልተቀባ ክርስቲያን ያልሆነ ነው። ዳግመኛም በሃሌሉያ በሚጀምረው መዝሙር የእግዚአብሔር ቀኝ ኃይልን አደረገች አለ። ይህም ስለ አብ ነው። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ አለ። ይህም ስለ ወልድ ነው። መለኮቱ በተዋሃደ የክርስቶስ ትስብእት የሰው ልጅ ክብሩ ሆኗልና ጌታ በወንጌል የእግዚአብሔር ልጅ የሰው ልጅ ነውና እንዳለ። ዳግመኛ ሦስተኛም መልሶ የእግዚአብሔር ቀኝ ኃይልን አደረገች አለ። ይህም
ለመንፈስ ቅዱስ ኃይልም ሁሉ በሚያይ እርሱ ግን በማይታይ፣ በሚዳሰስ እርሱ ግን በማይዳሰስ፣ በሚገዛ እርሱ ግን በማይገዛ በእግዚአብሔር መለኮት ጽናት ተተርጉሟል። እነሆ የሥላሴን ማዕረግ ተናገር፣ የባስልዮስ ትምህርት ግን ሲኦል ገዛቸው፣ ገሃነምም ከሰይጣን ከአፉ ተፋው። ሕሊናቸውን ደካማ በሆነ ሰዎች ልብ ውስጥ ተዘራ፣ በቀለ፣ አደገም፣ የኃጢአትን እሾህ አፈራ። ስለዚህ ነገር ቤተ ክርስቲያን ከልጆቿ ጋር መከራን ተቀበለች። ባስልዮስ ሆይ እባብ በልብህ ውስጥ መርዝ መጨመር ወይም እፉኝት ባስልዮስ ሆይ እባብ በልብህ ውስጥ መርዝ ጨመረን ወይስ እፉኝት? በአንደበትህ አብና ወልድ መንፈስ ቅዱስንም ትላለህ። ሁለተኛ አንድ ገጽ ትላለህ። አንድ ገጽ ከሆነስ አብ ማን ነው? ልጁስ ማን ነው? መንፈስ ቅዱስስ ማን ነው? አብ ነው? ወልድም ነው? መንፈስ ቅዱስም ነው ብትል ላኪ ማን ነው? ተላኪስ ማን ነው? እነሆ የእግዚአብሔር ልጅ ስለ አባቱ የላከኝ አብ ከሁሉ ይበልጣል ብሎ ይናገራል። ስለ መንፈስ ቅዱስም ሁለተኛ ጰራቅሊጦስን እልክላችኋለሁ አለ። እነሆ መንፈስ ቅዱስ ሌላው ይለዋል። ሁለተኛም ምስክሬ ሌላ ነው፣ የላከኝ አብ። ሁለተኛም የላከኝ አብ ካልሳበው በቀር ወደ እኔ መምጣት የሚችል የለም፣ ስለ ራሱ በእኔ በኩል ካልሆነ በቀር ወደ አብ መምጣት የሚችል የለም ብሎ ይናገራል። ዳግመኛም እኔ ብቻዬን ትታችሁኝ ለየራሳችሁ ትበተናላችሁ፣ ብቻዬን ግን አይደለሁም፣ አብ ከእኔ ጋር ነው አልን። ሁለተኛም የሚወደኝ አባቴ ይወደኛል፣ እኛም እንመጣለን፣ በእርሱም ማረፊያ እናደርጋለን። እነሆ እንመጣለን፣ በእርሱም እናድራለን ሲል ለሁለት እንደሚገባ ይናገራል፣ ለአንድ እንደሚገባ አይደለም። ዳግመኛም ለመንፈስ ቅዱስ ዓለም ሊቀበለው የማይችለውን የእውነት መንፈስ ጰራቅሊጦስን ይልክላችሁ ዘንድ አብን እለምንላችኋለሁ ብሎ ተናገረ። እነሆ በዚህ የሥላሴ ትምህርት ክፍል ወልድ ጰራቅሊጦስን ይልከው ዘንድ ጠየቀ። ጰራቅሊጦስም ወደ ሐዋርያት ተላከ። ሁለተኛም የምነግራችሁ ሁሉ አሁን ልትሸከሙት አትችሉም። አብ በስሜ የሚልክላችሁ ጰራቅሊጦስን እርሱ መጥቶ ሁሉን ይነግራችኋል፣ ያሳስባችኋል አለ። ዳግመኛም ስለ እርሱ ስለ አባቱ በኦሪታችሁ የሁለት ወይም የሦስት ሰዎች ምስክርነት የታመነ ነው። እኔ ለራሴ ምስክር ነኝ፣ የላከኝም አብ ምስክሬ ነው አለ። ሁለተኛም ስለ ጰራቅሊጦስ እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣ የእውነት መንፈስ ጰራቅሊጦስ እርሱም ምስክሬ ነው፣ ከጥንት ጀምሮ ከእኔ ጋር እንደነበረ ምስክሮቼ ናቸው አለ። ስለ አባቱና ስለ ራሱ በአብ ዘንድ የሰማሁትን እናገራለሁ፣ ራሴም ምን አልናገርም። የምትሰሙት ቃል የላከኝን የአብ ቃል እንጂ የእኔ አይደለም ብሎ ተናገረ። ስለ ጰራቅሊጦስ የእውነት መንፈስ እርሱ መጥቶ ወደ ጽድቅ ሁሉ ይመራችኋል። ከራሱ አንቅቶ አይናገርም፣ የሰማውን ይናገራል እንጂ የሚመጣውንም ይነግራችኋል። ለአባቴ ያለው ሁሉ የእኔ ነው። ስለዚህም እላችኋለሁ ከእኔ ተቀብሎ ይነግራችኋል። ጳውሎስም እግዚአብሔር አንድ ነው፣ በእግዚአብሔርና በሰዎች መካከል ያለው ሰው የሆነውና ራሱን ሁሉ ቤዛ አድርጎ የሰጠ የተመረጠ ኢየሱስ ክርስቶስ አንድ ነው ብሎ ተናገረ። ሁለተኛም ሁላችሁ የእግዚአብሔር ፊት ምሳሌ የሆነ ኢየሱስ ክርስቶስ ያደረጋችሁትን ይህንን አስቡ አለ። ጳውሎስ ወልድን የእግዚአብሔር ፊቱ ምሳሌ መልክ እንዳለው እወቅ፣ አንድ ገጽስ ቢሆን የእግዚአብሔር ፊቱ ባለው ነበረ። የእግዚአብሔር የፊቱ ምሳሌ ማለት ወልድ አባቱን ይመስለዋልና ነው። ስለዚህ ጌታችን በወንጌል እኔን ያየ አባቴን አይቶታል አለ። ዮሐንስም ልጆቼ ሆይ እንዳትበድሉ ይህንን ጽፍላችኋለሁ፣ የበደለ ቢኖር በአብ ዘንድ የሚያጸናን ኢየሱስ ክርስቶስ አለን አለ። የባስልዮስ ትምህርት ለመውቀስ የኢየሱስን ሐዋርያት ይረዷቸው ዘንድ ኑ የእግዚአብሔር ነቢያት እንጥራቸው፣ የከበረች ኦሪት እግዚአብሔር አለ፣ እነሆ
አዳምን በጎንና ክፉን ያውቅ ዘንድ ከእኛ እንዳንዱ ሆነ። ገናም እጁን ያነሳል፣ ከሕይወትም ዛፍ ይበላል፣ ለዘላለም በሕይወት ይኖራል አለች። የሥላሴ ገጽ አንድ ቢሆን ኖሮ አዳም እንደኛ ሆነ ባላለ ነበር። አዳም ከእኛ ጋር እንዳንዱ ሆነ ያለው ግን ስለ ክርስቶስ ትስብእት ወይም ሰው መሆንን ነው። ይኸውም በእግዚአብሔር ቀኝ የተቀመጠው የአዳምን ሥጋ ነው። ዳግመኛም የከበረች ኦሪት እግዚአብሔርም አለ፣ ኑ እንውረድ፣ አንዱን የአንዱን ነገር እንዳይሰማ ቋንቋቸውን እንደባልቅባቸው አንድ ወገን ናቸውና ትላለች። ሁለተኛም የእግዚአብሔር በሰዶምና በገሞራ ከሰማይ ከእግዚአብሔር ዘንድ እሳትና ዲን አወረደ። እነሆ እግዚአብሔር ከእግዚአብሔር ዘንድ አወረደ ሲል እሳት ከሰማይ ማውረድ አንዱ ከሌላው መሆኑ ፈጽሞ ያስረዳል። ዳግመኛም አለች፣ እግዚአብሔር ሙሴን የእስራኤልን ልጆች ዛሬ ራሳቸውን እንዲያነጹ ነገም ልብሶቻቸውን እንዲያጥቡ በሦስተኛው ቀን የተዘጋጁ ሆነው እንዲጠብቁ እዘዛቸው። በሦስተኛው ቀን እግዚአብሔር ወደ ደብረ ሲና ይወርዳልና እነሆ ወልድ ለሙሴ ሕግን ሊሰጥ አብ መውረዱን ተናገረ። ሁለተኛም የከበረች ኦሪት አለ፣ እግዚአብሔር በመምሬ ዛፍ ስር በቀትር ድንኳኑ ደጃፍ ተቀምጦ ሳለ ለአብርሃም ተገለጠለት። ዓይኖቹንም አንስቶ ተመለከተ፣ እነሆ 3 ሰዎች በፊቱ ቆመው ነበር። ወደ ምድር ሰግዶ ጌቶቼ በፊታችሁ ሞገስን አግኝቼ እንደሆነ ውሃ አምጥተን እግራችሁን እንጠብ፣ ከዛፍ ስርም እረፉ፣ ወደ አገልጋያችሁ ከመጣችሁ ዘንድ እንጀራ እናምጣ፣ ብሉ፣ ከዚያም ወደ አሰባችሁበት ትሄዳላችሁ አለ። እነርሱም እንዳልከው አድርግ አሉት። ዳዊትም ጌታዬ ጌታዬን በቀኜ ተቀመጥ አለው። ዳዊትም ጌታዬ ጌታዬን በቀኜ ተቀመጥ አለው አለ። የእስራኤል ቅዱስ ዳዊት በቀር ከእስራኤል ቅዱስ በቀር የዳዊት ጌታ እንግዲህ ማን ነው? ይህ ግን በአባቱ ቀኝ ስለተቀመጠ ስለ ወልድ ተናገረ። ከዚህም አስከትሎ ጠላቶችህን ከእግርህ መረገጫ በታች እስካደርጋቸው ድረስ ይላል። ይህስ ስለ ሰቃዮች ነው። የኃይልን በትር እግዚአብሔር ከጽዮን ይልክልሃል አለ። ይህም የዕፀ መስቀል የሃይማኖት ኃይል ነው። በጠላቶች መካከል ትፈርዳለህ አለ። በፍዳ ቀን የሚሆን የፍርድ አደባባይ ነው። ቀዳማዊ እርሱ በኃይል ቀን ከአንተ ጋር ነው አለ። የኃይል ቀንም በእግዚአብሔር ስም የምትመጣ መንግሥት ናት። ኃይልም የሃይማኖት ባላጋራዎችን የምትገለባብጣቸው ናት። በቅዱሳን ብርሃን አለ። ይህም የቅዱሳን በጎ ዋጋ በብርሃኑ ክብር ጸዳል ነው። የጻድቅ ሰው ሥራ ያበራለታልና አጥቢያ ኮከብ አስቀድሞ በሆድ ወለድኩህ አለ። ይህም ለመለኮት ፈቃድ ተረጎማል። ሆድ የሰው ሕሊና መዝገብ ነው፣ ወልድም የአብ ሕሊና ነው። በወልድ የሌለ ሕሊና በአብ የለምና፣ ስለዚህም በሆድ ወለድኩህ አለ። በአፋዊት ያልሆነችው ውስጣዊት ልደት ናት። ከአጥቢያ ኮከብ አስቀድሞ ያለውም ስለ ዓለም ፍጥረት ብርሃን ነው። እግዚአብሔር አለ ብርሃን ይሁን አለ፣ ብርሃንም ሆነ ተብሎ እንደተጻፈ ንጋት የቀን የመጀመሪያዋ ሰዓት ናትና ብርሃንም የዓለም ፍጥረት የመጀመሪያ ግብር ነውና፣ ዳግመኛ የአጥቢያ ኮከብ በእሁድ ቀን በመፈጠር ስለቀደመ በሰይጣን ይተረጎማል። አወዳደቁ ግን በረቡዕ ቀን ሆነ። ስለ እርሱ ነቢዩ ኢሳይያስ ጎህ በቀደደ ጊዜ የሚወጣ የአጥቢያ ኮከብ ለምን ወደቀ ብሎ ተናገረ። ዙፋኔን በአብይ ኮከብ ላይ አኖራለሁ፣ ወደ ሳልሲት ሰማይም እመጣለሁ፣ ልዑልን እመስለዋለሁ ብሏልና። ቀጥሎም የዳዊት ቃል እግዚአብሔር ማለ አይጸጸትም፣ አንተ እንደ መልከ ጼዴቅ ክህነት ለዘላለም ካህን ነህ። ይህ በስንዴና ህብስት ወይን ስለሚሆን የወንጌል ቁርባን ተናገረ። የከበረች ወንጌል መልከ ጼዴቅ ህብስትና ወይን አቀረበ አለች፣ እግዚአብሔርንም ካህን ነው። ዳግመኛ በወንጌል ህብስቱን አንስቶ አመሰገነ፣ አከበረ። ቆርሶም ይህ ሥጋዬ ነው፣
እንካችሁ ብሎ ለደቀ መዛሙርቱ ሰጣቸው፣ ለደቀ መዛሙርቱ ሰጣቸው። ጽዋውንም ባርኮ ይህ ጽዋ ደሜ ነው፣ እንካችሁ ጠጡ፣ በአባቴ መንግሥት አዲሱን እስክጠጣው ድረስ ከእንግዲህ ከዚህ የወይን ጭማቂ አልጠጣም ብሎ ሰጣቸው። ስለዚህ ጳውሎስ በመላው የሾመው እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ አለ። እንደ አሮን ክህነት ግን አላለም። እግዚአብሔር በቀኝ ይሁን ወደሚለው መዝሙር ቃል እንመለስ። እነሆ የመንፈስ ቅዱስ በወልድ ቀኝ መቀመጥ አስረዳን። በመዝሙር መጀመሪያ ጌታ ጌታዬን በቀኝ ተቀመጥ አለው አለ። የወልድን ከአብ ቀኝ መቀመጥ ሲያመለክት ከእርሱም በኋላ በመዝሙር ቃል እግዚአብሔር በቀኝህ ይሁን ያለው የሥላሴን አኗኗር በየወገኑ ሦስትነቱን አቀማመጡንም አመለክተ። የሚያስተውል የዚህን አያስተውልምን? የሚክድን በዚህ ይክዳልን? ኢሳይያስ ከዚህ በኋላ ንጉሥ ዖዝያስ በሞተበት ወራት እግዚአብሔር በረጅምና ከፍ ባለ ዙፋን ተቀምጦ አየሁት። ቤቱ ከምስጋናው የተነሳ የተመላ ነው። ሱራፌልም በዙሪያው ቆመው ነበር። ለእያንዳንዳቸው 6 ክንፎች አሏቸው። የደጃፍም መድረክ ቅዱስ 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 እግዚአብሔር አሸናፊ ፍጹም ምስጋና ክብር በሰማይና በምድር የመላ ነው ብለው የሚጮኹ ቃል የተነሳ ተናወጸ። አንድ ገጽ ቢሆን ቅዱስ ማለቱ አንዱ በበቃቸው ነበር፣ ሲያበዙትም በበዛባቸው ነበር። የሥላሴን ማዕረግ ያስረዱ ዘንድ 3 ምስጋናዎችን አቀረቡ። አንድ ጊዜ አሸናፊ እግዚአብሔርን በማለት የመለኮትን አንድነት አመለከቱ። ዳንኤልም በዘመን ለሸመገለው ዙፋኖች አመጡ። የራስ ፀጉሩ እንደ ግምጃ ነጭ ነው፣ ዓይኖቹም እንደ እሳት ናቸው፣ የእሳትም ወንዝ በፊቱ ይፈሳል። መጽሐፍ አምጥተው በእግዚአብሔር ፊት ገለጧት። ብቻዋን እያለች የሕይወት መጽሐፍንም ገለጧት። የሰው ልጅ መጣ፣ በዘመን በሸመገለው ዘንድ ተቀመጠ። እነሆ አንዱ በሁለተኛው ዘንድ ተቀመጠ። ትርጉሙም ወልድ በአባቱ ዘንድ ነው ማለት ነው። ልብህ የታወረ ሆይ በዚህ አታስተውልምን? ዳግመኛ ዳንኤል ለ18 ዓመት በኋላ በ21ኛው ንጋት የፊተኛው ወር በባተ በ4ኛው ቀን ታላቅ ወንዝ አጠገብ ሳለው ነጭ ሐር የለበሰ ሰው አየሁ። ወገቡንም በአፌዝ ወርቅ ታጥቆ ነበር፣ ሰውነቱም እንደሚያበራ ዕንቁ ነበር። ይህንን ሟች ሥጋን ስለለበሰ ስለ ወልድ ተናገረ። ደግሞም እነሆ የሰው ልጅ የመሰለ ከንፈሮቹ ዳሰሰኝ፣ አፌንም ከፍቼ ተናገርኩኝ አለ። ይህንን ስለ አብ ተናገረ፣ የሰው ልጅ አላለም። ስለ የሰው ልጅ የመሰለ አለ እንጂ የሰው ልጅ በእግዚአብሔር ምሳሌ ተፈጥሯልና። ሦስተኛም ዳግመኛም በሰው መልክ ያለ ዳሰሰኝ አጸናኝም አለ። ስለ ወልድ ግን ሰው መሆኑን ሲያመለክት ነጭ ሐር የለበሰ አለ። ስለ አብ የሰው ልጅ የመሰለ አለ። ለመንፈስ ቅዱስም እንደ ሰው መልክ ሆነ አለ። ከአብና ከመንፈስ ቅዱስ ሰው ከመሆን ለያቸው። ነገር ግን የአርያ የአምሳል ነገር አስቀድመን እንደተናገረን ነው። ሕዝቅኤልም አለ ግምጃ የለበሰ ሰው መጣ፣ በወገቡ ዝናር ነበረ፣ እንዳዘዝከኝ ያደረግኩ ብሎ መለሰ። እነሆ ትእዛዝ ስለፈጸመ ወልድ ለአባቱ መለሰለት። ግምጃ የለበሰም ያላደፈች ንጽሕት ሥጋ ናት። ግምጃ የንጹሕ ሐር ልብስ ስም ነውና። ዳግመኛም ሕዝቅኤል አለ ግምጃ ልብስ የለበሰውን ሰው ከኪሩቤል በታች ወዳለው ወደ ሰረገላ ገባ፣ በእጅህም የእሳት ፍምን መልተህ ወደ ከተማ በትነው አለው። የወልድ ወደ ኪሩብ መግባቱ በአባቱ ሕሊና መኖር ነው። የእሳት ፍም መበተን የእሳት አምሳል በሐዋርያት ላይ የወረደ መንፈስ ቅዱስ ነው። ሦስቱም በኪሩቤል ሰረገላ ይቀመጣሉና እሳት ማለትም አብ እሳት ነው። ሙሴ አምላካችን እግዚአብሔር የሚነድ እሳት ነው እንዳለ ወልድም እሳት ነው። ኢሳይያስም በእጁ ፍህም ያለ ከሱራፌል አንዱ ተላከ፣
ከመሠዊያው በጉጠት ፍም አንስቶ ከንፈሮቼን አስነካኝ አለ። ሁለተኛም መንፈስ ቅዱስም እሳት ነው፣ ከጽርሐ ጽዮን በእሳት ላንቃ አምሳል ወርዷልና በሐዋርያት ሥራ መጽሐፍ እንደተጻፈ። እነሆ ከኦሪትና ከነቢያት ቃል ከወንጌልና ከሐዋርያት ቃል አስረጂ ምስክር አመጣሁላችሁ። ስለ ገጽና ስለ መልክ የምትከራከሩኝ ከሆናችሁ ያዕቆብ እግዚአብሔር ፊት ለፊት አየሁት፣ ሰውነቴም ድና ቀረች አለ። የከበረች ኦሪት ሁለተኛ እግዚአብሔር በአሮን በእህቱ ማርያም ላይ ተቆጥቶ በመካከላችሁ ከእናንተ ነቢይ ቢኖር በራእይ እገለጥለታለሁ፣ በሕልምም እነጋገረዋለሁ፣ ፊት ለፊት አፍ ለአፍም እንደማነጋግረው እንደ ወዳጄ እንደ ሙሴ ግን አይደለም እንዳላቸው ትናገራለች። ዳዊትም አቤቱ ፊትህን እሻለሁ፣ ፊትህን ከባሪያህ ትመልስ አለ። ሁለተኛም ፊትህን ከኃጢአት መልስ አለ። ዳግመኛ ፊትህን ከእኔ አትመልስ አለ። እንደገና የእግዚአብሔር ፊቱ ክፉ ወደሚያደርጉ ነው አለ። ዳግመኛ ፊትህን አትጣለኝ። ዳግመኛም ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? አለ። ጌታችንም በወንጌል በሰው ፊት የካደኝ እኔም በሰማያት ባለ በአባቴ ፊት እክደዋለሁ፣ በሰው ፊት ያመነብኝም በሰማያት ባለ በአባቴ ፊት አምነዋለሁ አለ። ዳግመኛም ወደ እኔ ይመጡ ዘንድ እነዚህ ከሕፃናት ተዋቸው፣ ጠባቂዎቻቸው ዘወትር በሰማያት ያለ የአባቴን ፊት ያያሉና አለ። ጳውሎስም የእግዚአብሔር ፊቱ ምሳሌ የሆነ ይህ ነው አለ። ስለ ራስ ዳንኤልም ራስ ፀጉሩ እንደ ግምጃ ነጭ ነው አለ። ሰለሞን ራሱ ዘምዘም ወርቅ፣ ፀጉሩም እንደ ቁራ ጥቁር ነው አለ። ስለ ዓይን እንናገር። ዳዊት የእግዚአብሔር ዓይኖች ወደ ጻድቃኑ ናቸው፣ ጆሮዎቹም ወደ ልመናቸው ነው አለ። ዳግመኛም ዓይኖቹ ወደ ድሃው ይመለከታሉ፣ ቅንድቦቹም የሰውን ልጅ ይመረምሩታል አለ። ሁለተኛም ዓይኖቹ ወደ አሕዛብ ይመለከታሉ አለ። ኢሳይያስ አለ፣ በውኑ በዓይኖቼ አላይምን? ጆሮቼስ አልሰማምን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል ቆሟል ይላል እግዚአብሔር። ዳግመኛም አለ፣ ቤትህን ከቤት ጋር ለሚያያይዙ ለባልንጀራቸው እርሻም የሆነውን ይሰርቁ ዘንድ እርሻን ከእርሻቸው ጋር ለሚያቀራርቡ ወዮላቸው፣ ይህ ነገር በአሸናፊ እግዚአብሔር ተሰምቷልና። ዳግመኛም ዳዊት አቤቱ ጆሮህን ወደ እኔ አዘንብል ስማኝም አለ። ሁለተኛም ጆሮህ የልመናዬን ድምፅ የሚሰማ ይሁን አለ። እነሆ እግዚአብሔር ዓይንና ሽፋሽፍ ጆሮዎችም እንዳሉት ታወቀ። ዳግመኛም እጆች እንዳሉት መጽሐፍ ይናገራሉ። የከበረች ኦሪት አለች፣ እግዚአብሔር ለሙሴም መናገሩን በፈጸመ ጊዜ የትእዛዙን ጽላት በእግዚአብሔር ጣቶች የተጻፈባቸውን የኪዳን ጽላት ሰጠው። ሁለተኛም እግዚአብሔር ሙሴን ፊቴን ከተሰነጠቀ ዓለት አደርጋለሁ፣ በእጄም እሰወራለሁ አለ። በነቢይ ዳግመኛም ሰማይ ዙፋኔ ምድርም የእግሬ መረገጫ ነው፣ እነሆ ለማረፊያዬ ምን አይነት ቤት ትሰሩልኛላችሁ ይላል እግዚአብሔር። ይህ ሁሉ የእጆቼ የሰሩት አይደለምን? ዳዊት በሰማያት የእግዚአብሔር ክብር ይናገራሉ፣ የእጆቹም ሥራ ሰማያትን ይመሰክራሉ አለ። ዳግመኛም በዮድ መዝሙር እጆችህ ሰሩኝ አበጃጁኝም ተባለ። ዳግመኛም እጅህ ከአርያ አምላክ ተባለ። ሁለተኛም ክንድህ ከኃይል ጋር ነው፣ እጅህ በጸናች ቀኝም ከፍ ከፍ አለች ተብሎ ተነገረ። ሁለተኛም እጅህ ጠላቶችህን ሁሉ ታገኛቸው ተባለ። ዳግመኛም በዚያም እጅህ ትመራኛለች፣ ቀኝህም ታስቀምጠኛለች ተባለ። ዳግመኛም አንተ ረዳቴ ነህና ነፍሴን በእጅህ አማጽናለሁ ተባለ። ዳግመኛም እጅህ ጠላቶችን ነቀለቻቸው፣ እነርሱ ግን ተክለህ ከአሕዛብ አሰቃይሃቸው፣ አሳደድካቸው። ምድርንም በሰይፋቸው የወረሷት አይደለም፣ ክንዳቸውንም አላዳናቸውም። ከቀኝህ ከክንድህ ከፊትህ ብርሃን በቀር ተባለ።
ዳግመኛም አንተ የፈጠርከኝ እጅህ በእኔ ላይ አኖርክ ተባለ። ሁለተኛም አቤቱ ስለምን እጅህን ትመልሳለህ? ቀኝህም ለዘላለሙ ከቅፍህ ተባለ። ሁለተኛም አቤቱ አንተ ምድርን መፍጠር አስቀደምክ፣ ሰማያት የእጆችህ ሥራ ናቸው ተባለ። በኢሳይያስም አለ እጅህ ምድርን ሠራቻት፣ ቀኝህም ምድርን አጸናችው። እግዚአብሔር እጆችና ክንድ ጥፍርም እንዳለው እወቁ። ለአፍንጫም የከበረች ኦሪት እግዚአብሔር የኖኅ መሥዋዕት መዓዛን አሸተተ አለች። ስለ ደረትም በደረቱ ተከማችተው በእግዚአብሔር ብቻ መራቸው ትላለች። ስለ ወገብህ ስለ ጎኖችህ ኢሳይያስ በወገቡ ጽድቅን ይታጠቃል፣ ቅንነትም በወገቡ ይታጠቃል አለ። ዳግመኛም ዳንኤል ወገቡ በአፌዝ ወርቅ የታጠቀ ነው፣ አቡ ቀለምሲስ ወገቡን በወርቅ ዝናር የታጠቀ ነው አለ። ዳግመኛም በወገቡ በንጉሶች ንጉሥ የጌቶች ጌታ የሚል ስም ተጽፏል አለ። ስለ እግሮች የከበረች ኦሪት እግዚአብሔር ሙሴን ከደብተራ ኦሪት በትር ወስደ የእግዚአብሔር እግሮች ወደዚህና ወደዚያ የቆሙበት አለት ምታ እንዳለው ተናገረ። ዳግመኛም የእስራኤል አምላክ እግዚአብሔር የቆመበትን ስፍራ ከበታቾቹ በሰንፔር እንደተሰራ ጣዖት በጎበኘችም ጊዜ እንደ ሰማይ ጽናት መልክ የሆነ አዩ። ዳዊት የእግዚአብሔር እግር በቆመበት ስፍራ እንሰግዳለን አለ። ሁለተኛም በእግሮቹ መረገጫ በታች ይሰግዱለታል። ዳግመኛም አለ ጌታዬን አለው ጠላቶችህ በእግሮችህ በታች እስካስገዛልህ ድረስ በቀኜ ተቀመጥ አለው። ዳግመኛም ከሰማያት ወረደ፣ ከእግሮቹ በታች ጭጋግ አለ። ዘካርያስም የእግዚአብሔር እግሮች በደብረ ዘይት ይቆማሉ አለ። ጌታም በወንጌል በሰማይ አትማሉ የእግዚአብሔር ዙፋኑ ነውና፣ በምድርም አትማሉ የእግዚአብሔር የእግሩ መረገጫ ናትና ብሏል። እንግዲህስ ወደ አፍ እንመለስ። የከበረች ኦሪት እግዚአብሔር ሰማይን ስማ ልንገርህ፣ ምድርም የአፌን ቃል ሰማ እንዳለ ትናገራች። ዳግመኛም በመዝሙር ከብዙ ሺህ ወርቅና ብር ይልቅ የአፍህ ሕግ ይሻለኛል አለ። ሁለተኛም ስለ ዳዊት ከአፌ የወጣውን አልዋሽም፣ ዳዊትን እንዳልዋሸው በቅድስናዬ ፈጽሜ ማልኩኝ አለ። ሁለተኛም ያደረገውን ድንቁንና ታምራቱን የአፉን ፍርድ አስቡ አለ። ኢሳይያስ ዳግመኛ የእግዚአብሔር አፍ እንዲህ ተናግሯል አለ። በመዝሙር ቃልም ሁለተኛ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ተብሎ ተናገረ። ዳግመኛም አቤቱ የምድር ነገሥታት ሁላችሁ ይገዙልሃል፣ የአፍህን ቃል ሁሉ ሰምተዋልና አለ። እነሆ እግዚአብሔር እንደ ሰው ልጅ ፍጹም መልክ እንዳለው ከመጻሕፍት አስረጂ አደረስንልህ። ተጠራጣሪ ሆይ እንግዲህስ ባንተ ያለው ክህደት ተን በሥላሴ መን፣ ለመለኮት በአካል መለያየት ምስጋና አቅርብ። በጥርጥርህ ለጸና ግን ዕድል ፈንታ ካልተጠመቁ ጋር ርስትህም ከእስላሞች ጋር ይሆናል፣ ከእግዚአብሔር መንጋዎች ጋር አትቆጠርም። እንግዲህስ ልጁ ወደ ድንግል ማኅፀን ለላከ ለአብ ምስጋና፣ ከእርሷ ለተወለደ ለወልድም ስግደት፣ ላከበራትም ባለመለወጥም ላጸናት፣ በንጽሕናም ለጠበቃት ለመንፈስ ቅዱስ አኮቴት እናቀርብ። ዳግመኛም በማጥመቂያው ስለ ልጁ ምስክር ለሆነ ለአብ ምስጋና፣ በዮርዳኖስ ለተጠመቀ ለወልድ ስግደት፣ በርግብ አምሳል በራሱ ላይ ላረፈ ለመንፈስ ቅዱስ አኮቴት ይገባል እንበል። ሁለተኛም በልጁ ሞት ይቅር ላለን ለአብ ምስጋና ይገባል። እኛን ስለማዳን ሞትን ለቀመሰ ለወልድ ሰጊድ ይገባል። በኢየሱስ ክርስቶስ ሞት የሞትን ሥልጣን ላጠፋ ለመንፈስ ቅዱስም አኮቴት ይገባል። ዳግመኛም ልጁን ከሞት ለይቶ ላስነሳው ለአብ ምስጋና፣ ከሙታን ተለይቶ ለተነሳው ለወልድ ስግደት፣ በጽርሐ ጽዮን ለሐዋርያት ላይ ለወረደ ለመንፈስ ቅዱስም አኮቴት ይገባል እንበል። ከዚህ በኋላ በግርማ መንግሥቱ ለሚመጣ ለአብ
በምስጋና በጎቹን በቀኙ ፍየሎቹንም በግራው ለሚያቆም ለወልድ ስግደት ለሁሉም እንደ ሥራው ለሚከፍለው ለመንፈስ ቅዱስም አኮቴት ይገባል እንበል ለዘላለሙ አሜን። ስለ ሥላሴ ምስክርነት የሚነገር ከብሉይና ከሐዲስ የተገኘ የሕግ መጽሐፍ የሆነ የሰባልዮስ ተግሣጽ ተፈጸመ። ደካማ ስለሆንኩ ስለ ሃይማኖቴ ቅናት ለመናገር ስለተጋው ለጊዮርጊስ የመንፈስ ቅዱስን የለበሳችሁ ሆይ ጸልዩልኝ፣ ባርኩኝ። አሜን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።